ልጆች ጸሎት እናድርግ። አሜን አሜን አሜን። ተባረኩ። አረፍ አረፍ በሉ። ማነህ? አቤት። ያማው ለምስ ለዛሬ ሰኝም ያህል ነው ፊደል አስቆጥር። ዛሬ ይበቃናል። አዎ ነገ ማንም እንዳያርፍ ሁላችሁ በጊዜ ሶስና የኔ ልጅ ባይገጤ እስኪ ምን ነበረ ጥያቄሽ? የኔታ የቅኔ ጌታ አመሰግናለሁ። እንደው አዲስ ዓመት በደረሰ ጊዜ ሁሉ ጊዜማ አባዬ ና ንስሐ ልግባ እንቀብራለች እና ታዲያ የኔታ ንስሐ ምንድን ነው? ወይ ጉድ! ግሩም እኮ ነው። በዚህ ዘመን ጠያቂ ትውልድ ማግኘት እንደው ደስ ይላል። ሶስና ጥሩ ጥያቄ ጠየቀች አይደለ ልጆች? አዎ እንግዲህ በአዲስ ዘመን አዲስ ሕይወት ማለት ነው። አዎ እና እንግዲህ ንስሐ ማለት ልጆቼ ወደ እግዚአብሔር አምላክ የምንቀርብበት ከእግዚአብሔር አምላክ ጋር የምንታረቅበት ወደ ቅዱስ ቁርባኑ በሱ ወደ እርሱም የምንቀርብበት መንገድ ነው። አዎ ስንሰራ ላፈርንበትን ኃጢአት ለካህኑ በመታዘዝ እናፍርበታለን ልጆቼ። ናሆም የኔ ልጅ እንደው ኳስ ስትጫወት ጭቃ ላይ ብትወድቅ ምን ታደርጋለህ ልጄ? ጭቃውን ለማስለቀቅ ታጠባለኝ። ጎበዝ። አዎ እንግዲህ ጭቃውን ለማስለቀቅ እንደምንታጠብ እንዲሁ ኃጢአት የተማነን ጭቃ ለማስወገድ አዎ በንስሐ እንታጠባለን ልጆቼ። አዎ ማነሽ? ሶስና። አቤት ጌታ። አዎ ናሆም ከታጠበ በኋላ ምንም ያደርግ ይመስልሻል ልጄ? ውሃው ጭቃውን ይዞ ስለሚሄድ የሚነዛ ይመስለኛል ጌታ። ጎበዝ ጎበዝ። አዎ እንግዲህ እኛም በንስሐ ስንታጠብ እንዲሁ ኃጢአታችን እርግፍ ብሎ ይጠፋልናል ልጆቼ። ማነሽ? ሜሮን። አቤት ጌታ። አዎ ናሆም ድጋሜ ጭቃው ላይ ቢወድቅ ምን ያደርጋል ልጄ? የኔታ ድጋሜ ይታጠባል። ጎበዝ። አዎ እንግዲህ እኛም ሰዎች ነንና በድጋሚ እንበድላለን፣ በድጋሚም ወደ ኃጢአት ልንወድቅ እንችላለን። ግና እግዚአብሔር መሐሪ ነው ቸርም ነውና ድጋሚ ንስሐ እንገባለን፣ በንስሐም እንነጻለን ልጆቼ። አዎ ገባችሁ? የኔታ እግዚአብሔር ሁሌ ስናጠፋና ስንበድል ለምን ይቅር ይለናል? ሁለት እንግዲህ ግሩም። አዎ እግዚአብሔር ቸር ነው። ለእኛ ሲል ከሰማይ ሰማያት ወርዶ አዎ በመስቀል ላይ ተሰቀለ ለእኛ ብሎ
እናም እግዚአብሔር ከእኛ የሚፈልገው የእኛን መጸጸት፣ ወደ እሱ ይቅር ብለን መመለሳችንን ነው ልጆቼ። እርሱ ለመማር ፈጣን ነው ልጆቼ። የኔታ የእግዚአብሔር ፍቅር ሁልጊዜ ይገርመኛል። እኛን ለማዳን ሲል ከሰማይ ወረደ። የተደረገልን ሁሉ ረስተን ስንበድል ደግሞ በንስሐ ሁሉ ልጆቼ ይለናል። እንዴት ደስ ይላል! በዚህ እድሜ ይህንን መረዳት ትልቅ ነገር ነው። ተባረኩ ልጆቼ፣ ተባረኩ። እንግዲህ ዛሬ የሰማችሁትን ለእናት ለአባታችሁ፣ ለሕዝብ ወንድሞቻችሁ ሁሉ እንዲሁም ለጓደኞቻችሁ አስረዱ። በሉ እንግዲህ አንድ ዝማሬ ዘምረን በጸሎት እንዘጋለን። አምላክ ተማጽነናል።
የደናግል መመኪያ የነቢያት ቀዳሚት ዓመቱን ባርኪልን ድንግል ማርያም የደናግል መመኪያ የነቢያት ቀዳሚት አውደ ዓመቱን ባርኪልን ድንግል ማርያም አውደ ዓመት ለባርኮ ባርኮ ለዓመት አውደ ዓመት ለባርኮ ባርኮ ለዓመት ነይ ማርያም ለምሕረት ፈሳልሽ